ሰላም ውድ የሀገሬ ልጆች፣ ዛሬ ሻንጣችሁን አሸክፊያችሁ ወደ ሀገሬ ላቲቪያ ይዣችሁ ልነግድ ነው። የላቲቪያኖችን ህይወት፣ የኑሮ ዋጋ፣ ደሞዝና የኢኮኖሚ እውነታ፣ የሥራ ገበያ፣ የሥራ ዕድልና የትምህርት ስርዓታቸውንና የዩኒቨርሲቲ ተማሪዎቻቸውን፣ የአየር ንብረቶቻቸውንና እያንዳንዱን ነገር የምናይ ይሆናል። በይበልጥ ደግሞ በዚህ ሰሞን ስለተከሰተባት የወንድ እጥረት፣ የወንዶች ያለችበትን ምክንያት አንድ ላይ ሆነን ምናይ ይሆናል። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ላቲቪያ ብዙ ሰዎች በአውሮፓ ካርታ ላይ ብቻ የሚያውቋት ሀገር ናት። ነገር ግን ከዚያ በላይ ያለ ታሪክ አለ። ባህል፣ ህይወትና የሰዎቿ ያኗኗር ዘዴ በጣም የተለየ ነው። በባልቲክ ባህር ዳርቻ ላይ ያለችው ላቲቪያ በዝምታዋ፣ በተፈጥሮዋና በቀላል ነገር ውስጥ ያለው ውበቷ ትታወቃለች። ይህ ዶክመንተሪ በላቲቪያ ያለ ህይወትን ምን እንደሚመስል ለመግለጽ የተዘጋጀ ሲሆን ሁላችሁም እስከ መጨረሻ መከታተላችሁን እንዳታቆሙ። ላቲቪያ በኢስቶኒያና በሊቱዌኒያ ጋር የሚገኙ የባልቲክ ሀገሮች አንዷ ናት። በምዕራብ በባልቲክ በባህር፣ በምስራቅ በሩሲያ፣ በደቡብ በቱሌንና በሊቱዌኒያና በሰሜን ኦስትሪያ ተከባለች። ሀገሪቱ ትንሽ ብትመስልም በተፈጥሮ ሀብቷ በጣም ሰፊ ነው። ዱር፣ ሐይቆችና ወንዞች፣ አረንጓዴ መሬቶችና የተለያዩ እንስሳቶች ተሞልተዋል። ዋና ከተማዋ ሪጋ ሲሆን ይህቺ ከተማ የላቲቪያ ፖለቲካዊና ኢኮኖሚያዊ ባህል ማዕከል ናት። ሪጋ በአርኪቴክቸሯ በአሮጌ ከተማዋና በዘመናዊ ህንፃዎቿ በመዋሃድ የተለየች ሀገር ናት። ዛሬ የላቲቪያ ህዝብ ከ2 ሚሊዮን በታች ሊሆን፣ ከዚህ ህዝብ 1/3 በላይ በሪጋ ይኖራል። የላቲቪያ ታሪክ ረዥምና ውስብስብ ነው። በዚህ ሰሞን ላቲቪያ ያጋጠማት እንግዲህ ይህ ነው። ወንዶቼ አጥረውኛል፣ ሴቶቼ ችግር ውስጥ ገብተዋል በማለት የተለያዩ ቢቢሲ እና አልጀዚራ ሁሉም ቻናሎች ሲዘግቡ ነበር። ይህም የተከሰተበት ምክንያት እንግዲህ ወንዶቿ ግማሹ በፖለቲካ ስርዓት ውስጥ ያሉ ሲሆን፣ ግማሹ በሱስ ውስጥ፣ ግማሹ ውትድርና፣ ግማሹ ደግሞ ሀገር ለቆ የወጣ ነው። ስለዚህ የሴቶች ቁጥር በ81% ሁሉንም ወንዶች ይበልጣቸዋል። ወንዶች የሚገኙት ወደ 22 እና 25% ናቸው። ላቲቪያ በ1991 ከሶቪየት ህብረት ተለይታ ነፃነቷን አውጃ የተቀመጠች ሀገር ናት። ከዚያ በኋላ አገሪቱ በፍጥነት ወደ ዘመናዊ የአውሮፓ ሀገር መቀየር ጀመረች። ዛሬ ላቲቪያ የአውሮፓ ህብረት እና የኔቶ አባል ናት። ይህ አባልነት በሀገሪቱ ኢኮኖሚ፣ ደህንነትና የኑሮ መዋቅር ላይ ትልቅ ለውጥ እያመጣ ይገኛል። በላቲቪያ የሚኖሩ ሰዎች በአጠቃላይ ዝምተኛና ራሳቸውን የሚጠብቁ ሰዎች ናቸው። ይህ ግን ሀገሪቷ ቀዝቃዛ ናት ማለት አይደለም። በተቃራኒው ከአንድ ሰው ጋር ከተላመዱ በኋላ በጣም ታማኝና የሚተማመኑ ይሆናሉ። ላቲቪያውያን ግላዊነት በጣም ያከብራሉ። ይህም በእድሜው ትንሹ ሰዎች እንኳን ያካትታል። የቀን ተዕለት ህይወታቸው በላቲቪያ የተወሰነ ስርዓት ያለው ሲሆን ሰዎች ጊዜን ያከብራሉ። ስራ ሰዓት ግልጽ ነው። በህግ ይጓዛሉ፣ ህግ ያከብራሉ። በላቲቪያ ህይወት ውስጥ በተፈጥሮ ትልቅ ሚና ያላት እንኳን በከተማ ውስጥ የሚኖሩ ሰዎች አይደለም፣ የገጠር ከተሞቿም ሁሉንም ነገር አክብረው የሚኖሩና ሀገራቸውን ከምንም በላይ አስቀድመው የሚወዱ ሰዎች ናቸው። በላቲቪያ ስለ ኑሮ ሲነገር መጀመሪያ የሚነሳው ጥያቄ አንዱ የኑሮ ዋጋ እንዴት ነው የሚል ሲሆን ላቲቪያ ከምዕራብ አውሮፓ ሀገሮች ሲነጻጸር በአጠቃላይ ዝቅተኛ የኑሮ ዋጋ ያላት ሀገር ናት። ነገር ግን ይህ ዝቅተኛ ዋጋ ከደሞዝ ጋር አብሮ ሲታይ በጣም አሪፍ የሆነ የተመጣጠነ ኢኮኖሚ ያላት ሀገር ናት። የላቲቪያ ኢኮኖሚ በ1991 በኋላ በፍጥነት ተለውጧል። የሶቪየት ስርዓት ወደ ነፃ ገበያ መቀየር ቀላል አልነበረም። ነገር ግን ዛሬ ላቲቪያ የአውሮፓ ህብረት አባል እንደሆነች የተሻለ ኢኮኖሚ መዋቅርን ገንብታ ቁጭ ብላለች። ኢንፎርሜሽን ቴክኖሎጂ፣ ሎጂስቲክ፣ ንግድና አገልግሎት ዘርፎችን ሁሉንም ነገር ጠቅልላ እየመራች ትገኛለች። በባልቲክ ባህር ዳርቻ ላይ የምትገኘው ላቲቪያ በታሪካዊ ጥበብና በተፈጥሮ ውበቶቿ የታወቀች ሀገር ናት። የሪጋ ጎዳናዎች በድንጋይ የተነጠፉ ህንፃዎቿ የጥንቱን የመካከለኛውን ዘመን ጥበብ የሚያንጸባርቁ ናቸው። ነገር ግን በዚህ ውስጥ አንድ የሚታይ ትልቅ ክፍተት አለ። ከተማዋ መናፈሻ፣ ዩኒቨርሲቲ መመረቂያ አዳራሾች፣ በአንድ ንግድ ማዕከላት ውስጥ የሚታየው ትዕይንት አንድ ወገን ብቻ
የዘለለ ያስመስላል። ይህም በሴቶች የሚመራ ነው። ላቲቪያ በዓለም ላይ ከፍተኛ ጾታ አለመመጣጠን የሚታይባት ሀገር ሆናለች። ለዚህ ነው ከሌሎች ሀገሮች ወንዶችን እየሰበሰበች የምትገኘው። በ2018 በፈረንጆቹ አቆጣጠር በላቲቪያ ከወንዶች ይልቅ ሴቶች በ15% ቁጥር ይበልጣሉ ተብሎ ይገመት ነበር። ይህ ቁጥር እንዲሁ ደረቅ ስታቲስቲክስ አልነበረም። ይልቁኑ ከአንድ ሀገር ማህበራዊ መዋቅር ጋር ከቤተሰብ ህይወትና ከኢኮኖሚ ጉዞ ጋር የተቀየረ ታላቅ ቀውስ ነው። ዛሬ ላይ እንደምናየው እንግዲህ 85% ሴቶቹ በዝተው ከ100% 85% ሴቶቹ ሸፍነውታል ተብሎ በዚህ ሰሞን እንግዲህ አስደንጋጭ መረጃ ወጥቷል። ታሪኩ የሚጀምረው በወሊድ ክፍል ውስጥ ነው። በተፈጥሯዊ ሁኔታ በላቲቪያ ልክ እንደማንኛውም የዓለም ክፍል ከሴቶች ይልቅ ወንዶች በቁጥር በዝተው ይወለዳሉ። ነገር ግን ይህ የወንዶች ብልጫ እድሜያቸው 30 ዓመት እስኪሞላ ድረስ ብቻ ነው። ከዚያ በኋላ ግን ነገሮች ይለወጣሉ። ወንዶቹ እንደ በጋ ጭጋግ እየበነኑ ይጠፋሉ። ይህ የሆነበት ዋነኛው ምክንያት ወንዶቹ ስለሚሰደዱ ሳይሆን በህይወት መቆየት ስለማይችሉ ነው። በላቲቪያ ወንዶች የሞት መጠን ከሴቶች ጋር ሲነጻጸር እጅግ ከፍተኛ ነው። ሴቶች በአማካይ 80 እና ከዚያ በላይ ሲኖሩ፣ ወንዶች ግን በ70 ዓመታቸው ወይም ከዛ በታች ባነሰ እድሜ ሊያርፉ ይችላሉ። አሁን ላይ ላቲቪያ ውስጥ እንግዲህ እየተነገረ ያለው ለአንድ ወንድ 6 ሴቶች ይደርሱታል ተብሎ አፕሮክሲሜት ሬሾ ወጥቶላቸው ይገኛል። ይህ ቀውስ እንዴት ሊፈጠር ቻለ? ከሶቪየት ህብረት መፈራረስ በኋላ ላቲቪያ ወደ ነፃ ገበያ ስትሸጋገር በወንዶች ላይ የነበረው ጫና ከፍተኛ ነበር። ወንድ ልጅ ጠንካራ መሆን አለበት፣ ወንድ አያለቅስም፣ ቤተሰቡን ካልመራ ወንድ አይደለም የሚሉ ትርክቶችን ወንዶችን ለከፋ አእምሮ ጭንቀት ውስጥ እየከተተ ሁላቸውም አንድ ባንድ ተነዋልቀዋል። ወንዶቹ ይህንን ጫና ለመቋቋም የተጠቀሙበት መንገድ ግን ራሳቸውን የሚጎዳ ነበር። ከፍተኛ አልኮል መጠጣት፣ ከባድ ሲጋራ ማጨስና አደገኛ የመኪና አሽከርካሪነት የላቲቪያ ወንዶች መለያ ሆነ። ላቲቪያ በአውሮፓ ውስጥ በአልኮል ሳቢያ የሚከሰቱ በሽታዎችና በትራፊክ አደጋ ወንዶች በማጣት ቀዳሚ ሀገር ሆነች። ወንዶች የጤና ምርመራ ማድረግን እንደ ድክመት ስለሚያዩት ወንድ አይደለህም ተብለውም ስለሚተቹ ሊታከሙ የሚችሉት እንደ የልብ በሽታ ችግሮች ሳይታወቁ ይቆዩና በድንገት ሞታቸው መርዶ ይነገራል። ይህ ዝምታ ባህል ትውልዱን እየበላው ዛሬ ላይ ደርሷል። ወንዶቹ በጤናና በስነ ልቦና ቀውስ ውስጥ ሲዘፈቁ፣ የላቲቪያ ሴቶች ግን የነጻነትና የእድገት ጎዳናን ተያያዙት። ዛሬ ላይ የላቲቪያ ሴቶች በአውሮፓ ውስጥ ከፍተኛ ትምህርት ካላቸው ቀዳሚ ተርታ ይሰለፋሉ። ከግማሽ በላይ የሚሆኑት የላቲቪያ ሴቶች ዩኒቨርሲቲ ዲግሪ ያላቸው ሲሆን፣ ይህ ግን ሌላ ማህበራዊ ችግርን ወልዷል። አንዲት የተማረች ራሷን የቻለችና ዓለምን ለማሸነፍ የምትጋ ሴት ከእሷ ጋር የሚመጣጠን አጋር ማግኘት ከባድ ይሆንባታል። በዩኒቨርሲቲዎች ውስጥ ያሉት ወንዶች ቁጥር እጅግ አነስተኛ ከመሆኑ የተነሳ ሴቶቹ በትምህርትና በገቢ ከወንዶች እጅግ በልጠው ይገኛሉ። ይህ የደረጃ ልዩነት ኤዱኬሽናል ጋፕ በትዳር ገበያው ላይ ትልቅ ተጽዕኖ አሳድሯል። ብዙ ጊዜ ላቲቪያ ሴቶች ምርጥ ወንድ ፍለጋ ወደ ሌሎች ሀገራት ይነጉዳሉ፣ አሊያም ደግሞ በብቸኝነት ለመኖር ይገደዳሉ። ይህ ቀውስ አዲስ የንግድ አይነቶችን ፈጥሯል። ሃዝባንድ ፎር አን ሃወር፣ ባል ለአንድ ሰዓት የሚለውን አገልግሎት በሪጋ ከተማ በጣም የተለመደ ነው። በቤት ውስጥ የሚሰሩ ነገሮች የሚጠግን፣ ከባድ ዕቃዎችን የሚያንቀሳቅስ ወይም የኤሌክትሪክ መስመር የሚዘረጋ ወንድ ማግኘት ብርቅ የሆነበት ሀገር ነች። እነዚህ ድርጅቶች ትልቅ ገቢ ያገኛሉ። መንደሮች በሙሉ በሴቶች ብቻ ይተዳደራሉ። እርሻውን የሚመሩት፣ አስተዳደሩን የሚይዙት፣ ባህሉን የሚቀጥሉት እንዳለ ሴቶች ናቸው። በላቲቪያ ዝነኛ የሆኑ ዳንስ እና የተሰኙት የባህል ዘፈኖች የሚዘመሩት በሴቶች ጥምረት ነው። በዘፈኖች ውስጥ የወንዶች ድምፅ አለመኖሩ የሀገሪቱን ግማሽ አካል ማጣት ቁልጭ አድርጎ ያሳየናል። የላቲቪያ መንግስት አሁን ላይ የወንዶች ጤናን ለማሻሻል፣ አእምሮ ጤና ግንዛቤን ለማስፋፋትና ወንዶችንም ረዥም ዕድሜ እንዲኖሩ ለማድረግ በተለያዩ ፖሊሲዎች እየቀረጸ ይገኛል። ይሁን እንጂ ያንን ነገር መመለስ በጣም አዳግቶታል። ስለዚህም ከተለያዩ አህጉራት ከአፍሪካን ጨምሮ የተለያዩ ኤዥያዎችን ጨምሮ ወንዶችን በመሰብሰብ ላይ ይገኛሉ። ነገር ግን ወደ 100 ሚሊዮን ወንዶች ራሱ ቢሰበስቡ ያንን ነገር እንደማይሞሉት እስካሁን ድረስ የሚወጡ መረጃዎች ያሳያሉ። ይህ ነገር ከተከሰተ በኋላ ሴቶቹ የወንድ ያለህ በማለት ይህን ሰሞን ሶሻል ሚዲያውን ሙሉ ለሙሉ አጨናንቀውት ይገኛሉ። በላቲቪያ የኑሮ ውድነት የሌለባት የአውሮፓ ሀገር ስትሆን እያንዳንዱ ነገር ርካሽ ነው።
ሁሉ ነገር ቀላል ነው። ነገር ግን አንድን ነገር ለማስቀጠል አንድ ሰው ያስፈልጋልና ሁሉም ወንዶች ወደዛ ሀገር በመንጎድ ላይ ይገኛሉ። ለአንድ ወንድ 6 ሴት ይደርሳል ማለት በጣም ዘመኑ አስከፊነትና በጣም የሚያስጠላ መሆኑን ይገልጻል። በዛም ምክንያት ከተለያዩ አህጉራት ወንዶችን በመሰብሰብ ላይ ይገኛሉ። ዛሬ የላቲቪያ ጉዟችን ይህንን ይመስላል። በቀጣይ ሳምንት እስከምንገናኝ ቸርን ሰንብት።